በጣም የምትወጠሩ ሰዎች ሰው ሁኑ። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር እያስከፈችን የበላው? ይሄ ነው ውስጣቸው ቀፎ ነው ባዶ። በሱፍ ምክንያት ካልተከፈተ የማይወርዱ ሰውንና ስራ ምን ነው ጭንቀቱ? ምን ያሰቃይሃል በሱፍ ውስጥ? ሰውን እንደ ሰው ተራመድ፣ ሰው ውደድ፣ አልቅስ፣ ሳቅ፣ እርዳ፣ ስራ። ዝም ብሎ ከኋላ ወንበር እንደዚህ ጥሩ አይደለም። ወንበር በሽታ ከናንተ ውስጥ ተነቅሎ ሲወጣ ሰው መሆናችሁን ስታቁ ያ ሾፌር ያ አጃቢ አንድ ቀን ሰው ሁን። በጣም የምትወጠሩ ሰዎች ሰው ሁኑ። ደግሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋ እኮ ነው። ሰው ሁኑ። እውነቴን ነው። በጣም ከሚያሳዝኑኝ ሰዎች በኋላ ወንበር የሚመጡ ሰዎች ናቸው። አትሰቃይ፣ ሰው ሁን። አንተ ተሰቃይተ ቤተሰብን አሰቃይተ በኋላ እኮ ችግር ነው። ስታስከፍት ያየ ልጅ ምን እንደሚያምረው አስብ።